ሰላም ሰላም የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ትምህርት አይነቶች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ከሀ እስከ ረ ያሉትን ፊደላቶች ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። እነዚህንም አንድ ባንድ አሳያችኋለሁ፣ ተከታተሉኝ። እንግዲህ እንዳጠቃላይ የአማርኛ ፊደላቶች እንግዲህ 34 ፊደላቶች አሉት። 34 ፊደላቶች ደግሞ እያንዳንዳቸው የሆነ 77 ቤተሰብ አሉት ማለት ነው። እንግዲህ በዛሬው ቪዲዮአችን ከሀ እስከ ረ ያሉትን እነዚህን ፊደላቶች ይዤላችሁ መጥቻለሁ ማለት ነው። ከዚህ በታች ያሉትን ደግሞ በቀጣይ ቪዲዮ የምናያቸው ይሆናል ማለት ነው። በዛሬው ቪዲዮአችን ያመጣሁላችሁን እስከ መጨረሻው ድረስ አሳያችኋለሁ ማለት ነው። ተከታተሉኝ። እንግዲህ እናንተ እነዚህን ፊደላቶች በማጥናት ወይም ደግሞ በማንበብ የተለያዩ ቃላቶችን እንዲሁም አረፍተ ነገሮችን መጻፍ ወይም ደግሞ ማንበብ ትችላላችሁ ማለት ነው። እንግዲህ በመጀመሪያ የመጀመሪያዋ ፊደል ሀ ትባላለች ማለት ነው። እንግዲህ ከሀ እስከ ረ ያሉትን እነዚህን አሳያችኋለሁ ማለት ነው። ተከታተሉኝ። አሁን ከሀ እስከ ሆ ያሉትን እቆጥርላችኋለሁ። ቀጣይ ደግሞ ከለ እስከ ሎ፣ ከዛም ደግሞ ቀጥሎ ሌሎቹንም እዚህ ጋር የምታዩትን በስርዓት አሳያችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው ደግሞ ቆጥርላችኋለሁ የበለጠ እንዲገባችሁ ማለት ነው። ተከታተሉኝ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እነዚህ ፊደላቶች የማን ቤተሰቦች ናቸው ማለት ነው? የሀ ማለት ነው። እንግዲህ ሀ ማለት የፊደል መጀመሪያዋ ፊደል ናት ማለት ነው። ስለዚህ የሀን ቤተሰቦች አሁን ካየነ ቀጣይ ደግሞ የለም ቤተሰቦች እናያለን ማለት ነው። ለማለት ደግሞ ይችኛዋ ናት። እንግዲህ እዚህ ጋር የምታዩት እስኪ ከለስከሉ ያሉትን ደግሞ በተመሳሳይ እቆጥርላችኋለሁ። ተከታተሉኝ። ለ ሉ ሊ ላ ሌ ል ሎ። እንግዲህ አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ ቆጥርላችኋለሁ ማለት ነው። ሎ ል ሌ ላ ሊ ሉ ለ። አሁን እነዚህ የማን ቤተሰቦች ናቸው? የለ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ የሀን ቤተሰቦች እናያለን። ይች ደግሞ ሀ ትባላለች። እንግዲህ ይችኛዋ ሀ ከይች ከመጀመሪያዋ ሀ ጋር ወይም ደግሞ ከሀሊታዋ ጋር በድምጽ ወይም ደግሞ በአገልግሎት ተመሳሳይ ናቸው። እዚህ ጋር የምታያቸው በምንድን ነው የሚለያዩት? በአጻጻፋቸው ወይም ደግሞ በቅርጻቸው ነው የሚለያዩት ማለት ነው። እንግዲህ ሀሊታዋ ትባላለች። ይችኛዋ ደግሞ ሀመርኋ ትባላለች ማለት ነው። ስለዚህ እዚህ ጋር በድምጽ ይችንም ሀ እንላታለን፣ ይችንም ሀ እንላታለን ማለት ነው። ስለዚህ ከይች ጋር ተመሳሳይ ናቸው ማለት ነው። ስለዚህ ሀ ብለን ነው ማንበብ ያለብን ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ እነዚህም ደግሞ የሀ ቤተሰቦች ናቸው ማለት ነው። ሁሎችንም አይተናቸዋል። ወደ ቀጣዩ እንሄዳለን። ቀጣይ ደግሞ መ ትባላለች። መ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ መ ሙ ሚ ማ
ሜ ም ሞ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እናያቸዋለን ማለት ነው። ሞ ም ሜ ማ ሚ ሙ መ። አሁን እነዚህን ፊደላቶች አይተናል ማለት ነው። ቀጣይ ደግሞ የሰን ቤተሰቦች እናያለን። ሰ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ከመጨረሻው ወደ መጀመሪያው እናያቸዋለን ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ። እንግዲህ እነዚህን ደግሞ አይተናል። ቀጣይ ደግሞ የረም ቤተሰቦች እናያለን ማለት ነው። እንግዲህ ረ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ረ ሩ ሪ ራ ሬ ር ሮ። አሁን እንግዲህ እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እናያቸዋለን ማለት ነው። ሮ ር ሬ ራ ሪ ሩ ራ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው ብለናል? የረ ቤተሰቦች ናቸው ብለናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ከሀ እስከ ረ ያሉትን እነዚህን ፊደላቶች አይተናል ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።